ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ሳይኮሎጂ ቻፕተር 4 ሚሞሪ ኤንድ ፎርጌቲንግ የምንሰራላችሁ ይሆናል ማለት ነው። በባለፈው ቪዲዮአችን ቻፕተር 3 ለርኒንግ በሰፊው እንደሰራን ይታወቃል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻነላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻነል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል ማለት ነው። ስለዚህ እስከ ቪዲዮ ፍጻሜ ድረስ ከጅማሬ እስከ ፍጻሜ አብሮነታችሁ ከኔ ጋር እንዲሆን ለማሳሰብ ፈልጋለሁ። ሰው በቀጥታ አሁን ወደ ቪዲዮአችን እንሂድ። ቻፕተር 4 is mainly deals about memory and forgetting. What is memory and what is forgetting የሚሉ ሀሳቦችን ዲፕሊ የምናይ ይሆናል ማለት ነው። ስለዚህ በደንብ ተከታተሉኝ። It is information processing model. Information processing model which is carried out by or discovered by Atkinson and Richard Shifrin in 1968, which suggests that in order for information to become permanent in memory, it must pass through the three stages of mental process. በአትኪንሰን እና በሪቻርድ ሼፍሪን ሞዴል ውስጥ ሚሞሪ ፕሮሰሶች የሚባሉ ነገሮች አሉ። አንድ የያዝነው ነገር ፐርማነንት ላይ በሚሞሪያችን ውስጥ እንዲቀመጥልን ሶስቱን ሜንታል ፕሮሰሲንግ ስቴጆችን ማለፍ አለበት ወይም ስሪ ቦክስ ሞዴል በመባል የሚታወቅ ሞዴል ዲስከቨር ያደረጉ ሰዎች ናቸው ማለት ነው። ሶ ዊ ዊል ሲ ዋት አር ዞዝ ስሪ ቦክስ የሚሉ ሀሳቦችን በደንብ ዘርዘር አድርገን የምናይ ይሆናል። ኦኬ first we should know about what is the definition of memory. Memory is the retention of information or what is learned earlier over time, and it is a way in which we record the past for later use in the present ይላል። ሚሞሪ ማለት ከኤንቫይሮንመንት የምናገኘውን ኢንፎርሜሽን ስቶር የምናደርግበት ሪተንድ የምናደርግበት ቦታ ቀድመን የተማርነውን ነገር የምናስቀምጥበት ወይ ሚሞሪ ይባላል ማለት ነው። ፓስት ላይ ሪከርድ ያደረግነውን ነገር ዛሬ ላይ ወይም ለወደፊቱ ጥቅም ላይ ስናውል ልናውል የምንችልበት መንገድ ሚሞሪ በመባል ይታወቃል። ሶ ዲስ ኢዝ ኦል አባውት ሚሞሪ and here is a memory process. Memory process are a mental activity which we perform to put information into memory, to keep it in there and to make use of it later. ሰው ሚሞሪ ፕሮሰስ ማለት ሜንታል አክቲቪቲ ሲሆን ኢንፎርሜሽኖችን ወደ ሚሞሪ ፑት የምናደርግበት ፑት ያደረግነውን ኢንፎርሜሽን ደግሞ እዛው እንዲቆይ ኪፕ ወይም ስቶር የምናደርግበት እና ስቶር የተደረገውን በኋላ ጥቅም ላይ የምናውልበት ፕሮሰስ ሚሞሪ ፕሮሰስ በመባል ይታወቃል ማለት ነው። ይሄ ሚሞሪ ፕሮሰስ በውስጡ ሶስት ስቴፖች አሉ። ነምበር ዋን ኢንኮዲንግ፣ ሁለተኛው ስቶሬጅ እና ሶስተኛው ሪትሪቫል በመባል ይታወቃሉ። we will see each one by one. So number one is encoding. Encoding is a process of converting sensory input into a form that can be processed and deposited into memory. ኢንኮዲንግ ማለት ሴንሰሪ ኢንፑትን ኮንቨርት የምናደርግበት ፕሮሰስ ሲሆን ኮንቨርት ያደረግነውን ደግሞ ፕሮሰስ አድርገን እና ዲፖዚት አድርገን ወደ ሚሞሪያችን ፑት የምናደርግበት ሂደት ኢንኮዲንግ ይባላል ማለት ነው። ሶ ዘ ኔክስት ስቴጅ ዊል ቢ ስቶሬጅ። ስቶሬጅ ደግሞ ኢት ኢዝ አ ሎኬሽን ኢን ሚሞሪ ሲስተም ኢን ዊች ማቴሪያል ኢዝ ሴቭድ ኤንድ ኢት ኢዝ አ ፕሪሰንስ ኦፍ ኢንፎርሜሽን ኢን ሚሞሪ ኢዝ ኮልድ ስቶሬጅ በመባል ይታወቃል ማለት ነው። በአጭር ቋንቋ ስቶሬጅ ማለት ቅድም ኮንቨርት ያደረግነው ኢንፎርሜሽን አለ በሚሞሪያችን ላይ ፑት ያደረግነው ያ ሚሞሪ ላይ የተቀመጠው ኮንቨርት የተደረገው ኢንፎርሜሽን በዛው ሚሞሪ ውስጥ እንዲቀመጥልን ወይም ለብዙ ጊዜ እዛው ስቶርድ እንዲሆን የሚያደርግልን ፕሮሰስ ስቶሬጅ ይባላል ማለት ነው። ኦኬ ነምበር 3 ኢዝ ሪትሪቫል። Retrieval is the point at which one tries to remember a particular memory trace from among all the other we have stored. Retrieval ማለት it is a point at which one tries to remember a particular memory trace.
ስቶር ያደረግነው ኢንፎርሜሽን ወይም ሚሞሪ ትሬስ ውስጥ ብዙ ኢንፎርሜሽኖች አሉ። ከዛ ብዙ ኢንፎርሜሽኖች ውስጥ አንዱን ትራይ አድርገን አገልግሎት ላይ ለማዋል ሪመምበር የምናደርግበት ሂደት ሪትሪቫል ይባላል ማለት ነው። ኢን ሪትሪቫል ማቴሪያል ኢን ሚሞሪ ስቶሬጅ ኢዝ ሎኬትድ ኤንድ ብሮት ኢንቱ አዋርነስ ኤንድ ዩዝድ። በሪትሪቫል ጊዜ ስቶር ያደረግነው ማቴሪያል ወይም ኢንፎርሜሽን ስቶሬጅ ላይ የቱ ጋር እንዳለ ይጠቀሙና በአይምሯችን የተጠቆመው ኢንፎርሜሽን ደግሞ ምን ይደረጋል ማለት ነው? አዋርነስ ይሰጠውና አገልግሎት ላይ ወይም ጥቅም ላይ ለፈለግነው ዓላማ የምናውልበት ሂደት ሪትሪቫል ይባላል ማለት ነው። So this is all about the memory process and you should understand each one by one in simple way. Next, here is stage or structures of memory. We have three stage or three structures of memory. We will see each one by one. Number one, sensory register. Sensory register is an initial entry way of storage and information is lost without attention within a second. ሴንሰሪ ሬጂስተር ማለት መጀመሪያ ላይ ኢንፎርሜሽን የሚገባበት ዌይ ወይም ወደ ስቶሬጅ የሚገባበት ኢኒሻል ዌይ ሲሆን ወደ ሾርት ተርም ሚሞሪ ከመግባቱ በፊት ስቶር የሚደረግበት ቦታ ወይም ወዲያው ከመረሳቱ በፊት ሴንሰሪ ኢንፎርሜሽኖች ሆልድ የሚደረጉበት ቦታ ሴንሰሪ ሬጂስተር በመባል ይታወቃል ማለት ነው። And number two is structure or stage of memory will be short term memory. Short term memory, as its name indicates, and it has a limited capacity to store information and information is lost without rehearsal. ሾርት ተርም ሚሞሪ ማለት ከጊዜ አንጻር ነው። ሾርት ተርም ሚሞሪ የተባለው ሾርትነሱ ከቁመት አንጻር አይደለም፣ ከጊዜ አንጻር ነው። ሊሚትድ የሆነ ካፓሲቲ ኢንፎርሜሽንን ስቶሪ ማድረግ አቅሙ በጣም ሊሚትድ የሆነ እና ለትንሽ ጊዜ ከ15 እስከ 30 ሰከንድ ባሉት ጊዜያቶች ውስጥ ኢንፎርሜሽንን ሆልድ ማድረግ የሚችል ታይፕ ኦፍ ሚሞሪ ኢዝ ኮልድ ሾርት ተርም ሚሞሪ በመባል ይታወቃል። ይህ ሾርት ተርም ሚሞሪ ላይ ስቶርድ የተደረገው ኢንፎርሜሽን ሎስት የሚደረገው ሪኸርሳል የተባለው ነገር ከሌለ ነው ማለት ነው። ሰው ሪኸርሳል ማለት ምን ማለት ነው የሚለው ማወቅ ይጠበቅባቸዋል። And due to this, rehearsal is a process of repeating, activating, renewing or refreshing information to keep it in memory. የያዝነው ኢንፎርሜሽን ሚሞሪያችን ላይ እንዲቆይልን እንደገና መጀመር ያ ሪፒት ማድረግ ማለት ነው። የያዝነውን ነገር በመደጋገም እንደገና አክቲቬት በማድረግ ሪኒው በማድረግ ወይም ሪፍሬሽ በማድረግ ኢንፎርሜሽኑ እንዲቆይልን የምናደርግበት ፕሮሰስ ሪኸርሳል ይባላል ማለት ነው። So rehearsal have two types and there are two types of rehearsal. The first one is maintenance rehearsal እና ሁለተኛው elaborative rehearsal በመባል ለሁለት ይከፈላሉ ማለት ነው። ይህን ሁለቱን ሀሳቦች ከማየታችን በፊት ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ማግኘትና መጠቀም ከፈለጋችሁ በዩቱብ ቻነላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻነል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ ማለት ነው። አሁን ወደ ቶፒካችን በቀጥታ እንሄዳለን። The first one is maintenance rehearsal. Maintenance rehearsal is a kind of rehearsal which involves the repetition of material in order to maintain it. የያዝነው ኢንፎርሜሽን አይምሯችን ላይ ሜንቴን ተደርጎ ወይም እንዲቆይልን ያን ነገር በተደጋጋሚ እየከለስን ወይም በድግግሞሽ ያንን ነገር እያወራን ወይም ፕራክቲስ እያደረግን አይምሯችን ላይ ሜንቴን እንዲሆን የምናደርግበት ፕሮሰስ ወይም ሪሄርሳል ፕሮሰስ ሜንቴናንስ ሪሄርሳል ይባላል ማለት ነው። And the next one is elaborative rehearsal. Elaborative rehearsal, it involves making association or connection between the new information we want to remember with familiar and already existing information in memory. ኢላቦሬቲቭ ሪሄርሳል ማለት ቀድመን የያዝነው ኢንፎርሜሽን አለ። ያ የያዝነውን ኢንፎርሜሽን ከዛ ኢንፎርሜሽን ጋር አሾሼት የሚያደርግ ወይም የሚቀራረብ ፋሚሊያር የሆነ ሌላ ኢንቫይሮንመንት ውስጥ ካሉ ነገሮች ጋር አሾሼት በማድረግ ያ ነገር እንዳይረሳ በአይምሯችን ሜንቴን ስናደርግ ኢላቦሬቲቭ ሪሄርሳል በመባል ይታወቃል ማለት ነው። So this is all about the short term memory. Then we will see about the long term memory and
And as its name indicates, long-term memory means it has unlimited capacity to store information. ሎንግ ተርም ሚሞሪ ላይ ኢንፎርሜሽንን ስቶር ለማድረግ አንሊሚትድ የሆነ ካፓሲቲ ወይም አቅም ያለው ሲሆን ለላይፍ ሎንግ የሆነ ታይም ወይም ኢንዲፊኔት ለሆነ ታይም ፐርማነንትሊ ኢንፎርሜሽንን ስቶር የሚያደርግልን ስቴጅ ኦፍ ሚሞሪ ነው ማለት ነው። ሰው ይህን ሚሞሪ ሎስት የምናደርገው ኢንተርፍሬንስ ሲያጋጥመን ብቻ ነው ማለት ነው። ቅድም በሾርት ተርም ሚሞሪ ላይ ሪኸርሳልን አይተን ነበር። አሁን ደግሞ እዚህ ጋር ኢንተርፌረንስ ኢዝ ዋን ኦፍ ፋክተር ዊች አፌክት አወር ሎንግ ተርም ሚሞሪ ነው ማለት ነው። ሶ ዋት ኢት ሚን ኢንተርፌረንስ? ኢንተርፌረንስ ኢዝ አ ፕሮሰስ in which either the storage or retrieval of information is impaired by the presence of other information. ኢንተርፌረንስ ማለት ቀድመን የያዝነው ኢንፎርሜሽን አለ፣ ዛሬ ደግሞ የምናስገባው ኢንፎርሜሽን አለ። ሁለቱ ኢንፎርሜሽኖች እርስ በእርስ በመጋጨት ዛሬ የምገባው ቀድሞ የነበረውን ኢንተርፌር በማድረግ እንዲረሳ ሲያደርግ ወይም ቀድሞ የገባው ዛሬ የምገባውን ኢንተርፌር በማድረግ እንዲረሳ ሲያደርግ የሚፈጠር አይነት ሂደት ኢንተርፌረንስ በመባል ይታወቃል ማለት ነው። So we will have two types of interference. We will see each one by one. So the first one is proactive interference and retroactive interference. አሁን እንዳወራሁት ሁለት ኢንፎርሜሽኖች አሉ። ኦልድ የነበረው ሪሰንቱን ኢንተርፌር ሲያደርግ እና ሪሰንቱ ደግሞ ኦልዱን ኢንተርፌር ሲያደርግ የሚፈጠር ታይፕ ኦፍ ሎስት ኦፍ ኢንፎርሜሽን ኢንተርፌረንስ ይባላል ማለት ነው። ፕሮአክቲቭ ኢንተርፌረንስ ማለት ደግሞ ፕሪቪየስሊ ስቶርድ የተደረገው ማቴሪያል ዛሬ ላይ የምናስገባውን ኢንተርፌር በማድረግ ዛሬ ላይ የሚገባው ኢንፎርሜሽን እንዲረሳ ሲያደርግ ፕሮአክቲቭ ኢንተርፌረንስ ሲባል፣ ሁለተኛው ደግሞ ሪትሮአክቲቭ ማለት ደግሞ ሪሰንትሊ ስቶርድ ያደረግነው ማቴሪያል ቀድሞ የነበረውን ሎስት እንድናደርግ ሲያደርገን የሪትሮአክቲቭ ኢንተርፌረንስ ይሆናል ማለት ነው። ይሆናል ማለት ነው። ኦኬ there are types of long term memory. We have two types of long term memory, declarative or explicit and non declarative or implicit በመባል ለሁለት ይከፈላል። So declarative memory mainly deals about the information such as if specific fact or event that can be verbally communicated, and it is further subdivided into semantic and episodic memory. semantic memory ማለት ጀነራል ናውሌጆችን ፋክቶችን እና ሩሎችን የምንይዝበት ሚሞሪ ሴማንቲክ ሚሞሪ ሲባል፣ ኢንተርናል ሪፕሬዘንቴሽን ኦፍ ፐርሰናል ኤክስፒሪየንስድ ኢቨንት ፐርሶናል ኤክስፒሪየንስ ያደረግነውን ኢቨንት የምናስቀምጥበት ሚሞሪ ደግሞ ኤፒሶዲክ ሚሞሪ በመባል ይታወቃል ማለት ነው። So it is a non-declarative memory. Non-declarative memory is a type of memory in which behavior is affected by period experience without that experience being consciously recollected. ፒሪየድ ኤክስፒሪየንሳችን ስቶር የምናደርገውን ሚሞሪ ታይፕ አፌክት ያደርግልናል ማለት ነው። ሰው ይሄ ደግሞ ኤክስፒሪየንሳችን ኮንሽየስሊ ሪኮሌክት የሚደረግበት ሂደት በነን ዴክላሬቲቭ ሚሞሪ ውስጥ የሚመደብ ነው ማለት ነው። ሰው ፕሮሲጀራል ሚሞሪ ኢዝ ዋን ኦፍ ፖፑላር ታይፕ ኦፍ ነን ዴክላሬቲቭ ሚሞሪ ዊች ዲልስ አባውት ናውንግ ኦፍ ሃው እንዴት አንድን ነገር እንሰራለን እናካሄዳለን የሚለውን ነገር የምናውቅበት ፕሮሰስ ፕሮሲጀራል ሚሞሪ ይባላል ማለት ነው። ኢት ኢዝ ፐርፎርማንስ ኦፍ አክቲቪቲ አክቲቪቲን ፐርፎርም የምናደርግበት ሂደትም ፕሮሲጀራል ሚሞሪ በመባል ይታወቃል ማለት ነው። ሴሪያል ኢፌክት ፖዚሽን ሴሪያል ኢፌክት ፖዚሽን ማለት ኦር ሴሪያል ፖዚሽን ኢፌክት ማለት ቲዮሪ ሲሆን ዚስ ቲዮሪ ኤክስፕሌንስ አን ኢንዲቪጁዋልስ ሪመምበር ኢንፎርሜሽን ዲፍረንትሊ ዲፐንድ ኦን ዘ ኦርደር ኦፍ ኢንፎርሜሽን ፕሬዘንትድ። አንድ ሰው የአንድን ነገር የሚያስታውስበት አቅሙ ዲፐንድ የሚሆነው ኢንፎርሜሽኑን የያዘበት ኦርደር ነው የሚል አይነት ቲዮሪ ሴሪያል ፖዚሽን ኢፌክት ቲዮሪ ይባላል። በመጀመሪያ በመሀልና በመጨረሻ የያዝነው ነገር ሪመምበር የማድረግ አቅማችንን አፌክት እንደሚያደርግ ወይም ሪመምበር የማድረግ አቅማችን ኦርደር ኦፍ ኢንፎርሜሽን ላይ ዲፐንድ እንደመሆን የሚያሳይልን ታይፕ ኦፍ ቲዮሪ ነው ማለት ነው። ሶ መጀመሪያ እና መጨረሻ ላይ ያሉ ነገሮችን የማስታወስ ፕሮባቢሊቲያችን ሲጨምር መሀል ላይ ያለውን የማስታወስ ፕሮባቢሊቲ ደግሞ ሌስ ላይክሊ ነው የሚል አይነት ቲዮሪ ሴሪያል ፖዚሽን ኢፌክት ቲዮሪ ይሆናል ማለት ነው። So it is a factor which affect memory. You can read it for yourself and they are so simple. It is age, good health condition, will to remember or interest, overlearning, meaningfulness of material, sleep or rest. So these are also factors which affect memory.
and we will see the basic concept of forgetting and the list of theory which is listed under the forgetting. So forgetting refers to the loss of information from memory or inability to retrieve or remember information. ኢንፎርሜሽንን ሪመምበር ወይም ሪትራይቭ ማድረግ ሳንችል ስንቀር ወይም ከሚሞሪያችን ኢንፎርሜሽኑን ሎስት ስናደርግ ፎርጌቲንግ ይባላል ማለት ነው። ዊ ሃቭ 5 ቲዮሪ ኦፍ ፎርጌቲንግ። the first one is decay or disuse theory. Decay or disuse theory states that information which is not used gradually disintegrate with passage of time. ዲኬይ ወይም ዲስዩዝ ቲዮሪ ማለት ዲስዩዝ የሚለውን ወርድ ስናይ የያዝነውን ኢንፎርሜሽን አገልግሎት ላይ ሳናውል ስንቀር ወይም እንደገና ሪትራይቭ ሳናደርግ ስንቀር እዛው እንደተቀመጠበት የሚኖር ከሆነ ጊዜው እያለፈ በሄደ ቁጥር ዲስኢንቴግሬት ያደርጋል የሚል አይነት ቲዮሪ ዲኬይ ኦር ዲስዩዝ ቲዮሪ በመባል ይታወቃል። ነምበር 2 ኢዝ ኢንተርፈረንስ ቲዮሪ። ቀደም እንዳልኩትኝ ኢንተርፈረንስ ኢዝ ዋን ኦፍ ፋክተር ዊች አፌክት ሎንግ ተርም ሚሞሪ። ኢንፎርሜሽኑን ሎስ እንዲያደርግ አፌክት የሚያደርግልን ፋክተር ኢንተርፌረንስ ነው። ሰው ኢንተርፌረንስ የሚለው ሀሳብ ቀድሞ የገባው ኢንፎርሜሽን ዛሬ የሚገባውን ኢንተርፌር ሲያደርግ እና እንዲረሳ ሲያደርግ ወይም ዛሬ የሚገባው ደግሞ ቀድሞ የነበረውን ኢንተርፌር በማድረግ እንዲረሳ ሲያደርግ ሪትሮአክቲቭ ኢንተርፌረንስ በመባል ሲታወቅ ዲስ ታይፕ ኦፍ ቲዮሪ ዊል ቢ ኢንተርፌረንስ ቲዮሪ በመባል ይታወቃል ማለት ነው። ነምበር 3 ዲስፕሌስመንት ኦር ኒው ፎር ኦልድ ቲዮሪ። ኒው ፎሎ ፎር ኦልድ ቲዮሪ ማለት ቀድሞ ስቶርድ የተደረገ ነገር አለ፣ እሱ ስፔስ ይዞብናል። ይህ ስፔስ የያዘብንን ነገር ሌላ አዲስ ለመጨመር ከፈለግን ስቶሬጁ ስለማይበቃ ኦልዱን በማውጣት አዲስ የሆነ ኢንፎርሜሽን ይገባል የሚል አይነት ቲዮሪ ዲስፕሌስመንት ኦር ኒው ፎር ኦልድ ቲዮሪ በመባል ይታወቃል። ነምበር 4 ኢዝ ሞቲቬትድ ፎርጌቲንግ ኦር ሪፕሬሽን። ዲስ ኢዝ አ ታይፕ ኦፍ ፎርጌቲንግ ዲስ ኦከር ቢኮዝ ኦፍ the person's want to forget። የአንድ ሰው ፍላጎት ለመርሳት ያለው የውስጥ ተነሳሽነት ወይም የራሱ ፍላጎት ላይ የተመሰረተ ፎርጌቲንግ ሞቲቬትድ ፎርጌቲንግ ይባላል ማለት ነው። the fifth one and the last theory of forgetting will be cue dependent forgetting of retrieval failure forgetting, and it is a failure to recall information without memory cue, and information stored memory is retrieved by way of association with other memory። ሪትሪቫል ፌይለር ማለት ወይም ኪው ዲፐንደንት ፎርጌቲንግ ማለት ኪው ወይም ፍንጭ ከሌለን ያንን የያዝነውን ነገር የያዝነውን ኢንፎርሜሽን ማስታወስ ሳንችል ስንቀር ያን ሀሳብ የሚያጠነጥልን ቲዮሪ ኪው ዲፐንደንት ወይም ሪትሪቫል ፌይለር ቲዮሪ ይሆናል ማለት ነው። ኦኬ የዛሬ ቪዲዮአችንን በዚህ እናበቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻነላችን ዲስክሪፕሽን ቦክስ ላይ በመግባት ቴሌግራም ቻነላችንን ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። እስከዛ መልካም ቆይታ ይሆንላችሁ።